እግዚአብሔር መቼም ቢሆን በእኛ ተስፋ አይቆርጥም። እኛ በራሳችን ተስፋ እንቆርጣለን። ነገሮችን ደጋግመን ከማድረጋችን የተነሳ እነሱ ሳይሳኩ ሲቀሩ ተስፋ እንቆርጣለን። በጤና ሊሆን ይችላል፣ በተለያዩ ነገሮች ተስፋ እንቆርጣለን። ከእግዚአብሔር ቤትም ባክ እናደርጋለን ደጋግመን ራሳችንን በኃጢአት ልምምድ ውስጥ ስናገኘው። እግዚአብሔር ግን መቼም ተስፋ አይቆርጥብንም። በተለያዩ ሱስ ውስጥ ያላችሁ፣ ተስፋ በሚያስቀሩጡ ሁኔታዎች ውስጥ ያላችሁ አንድ ልነግራችሁ የምወደው ነገር ቢኖር እግዚአብሔር ባንተ፣ እግዚአብሔር ባንቺ፣ እግዚአብሔር በእኔ ተስፋ አይቆርጥብንም። እኛን አምኖን ሳይሆን እኛ ታማኝ ሆነን ወይም ችለን ሳይሆን እርሱ ታማኝ ስለሆነ ማለት ነው። መጽሐፍ ሲናገር ተስፋን የሰጠ የታመነ ነው ይላል። እግዚአብሔር ራሱን አምኖ እኛን ካለንበት ነገር ውስጥ ሊያወጣን እንደሚችል አውቆ ተስፋ አይቆርጥብንም። በጣም የሚገርመው ነገር ሰይጣን ራሱ ወደ ገሃነም እሳት ለዘላለም ከጭፍሮቹ ጋር ተጥሎ እሱ ተስፋ ሳይኖረው ተስፋ አይቆርጥም። ግን እኛን ተስፋ ለማስቆረጥ፣ እኛን ከእግዚአብሔር ሐሳብ ለማስወጣት ይተጋል። ማርያም አንድ ነገር ገብቷታል። ብርቱ የሆነው እርሱ በእኔ ታላቅን ነገር አድርጓል። በእኔ ብርታት ሳይሆን በእኔ አቅም ሳይሆን በእርሱ ከሱ የተነሳ ታላቅን አድርጓል አለች። እና ምን ልላችሁ ፈልጌ ነው፣ እግዚአብሔር ተስፋ አይቆርጥብንም። በራሳችሁ ተስፋ የቆረጣችሁ፣ ምናልባት ከእግዚአብሔር ቤት የራቃችሁ፣ ባክ ያደረጋችሁ፣ በተለያዩ ኃጢአት ልምምድ ውስጥ ያላችሁ፣ በሱስ ውስጥ ያላችሁ አንድ ልላችሁ የምወደው ነገር እግዚአብሔር በእናንተ ተስፋ አይቆርጥም። እናንተን አምኖ ወይም ደግሞ እናንተ ችላችሁ ሳይሆን እርሱ በእናንተ ስለሚችል። ጳውሎስ ሲናገር ኃይሉ በድካሜ እንዲገለጥ አለ። በእኛ ድካም፣ በእኛ አለመቻል የእሱ ኃይል እንዲገለጥ እግዚአብሔር ይፈልጋል። ከዚህ የተነሳ ያምነናል። ድጋሚ መነሳት እንደምንችል፣ ድጋሚ መለወጥ እንደምንችል፣ ነገሮቻችን ድጋሚ መሰራት እንደሚችሉ ያምናል። እኛን አምኖ ሳይሆን በራሱ ተማምኖ እና እግዚአብሔር ባንተ፣ እግዚአብሔር ባንቺ፣ እግዚአብሔር በእኔ ተስፋ አይቆርጥብንም። እኛ በራሳችን ባናምን፣ ሰዎች እኛን ባያምኑን፣ እግዚአብሔር ግን በእኛ መቼም ተስፋ አይቆርጥብንም። ያምነናል ድጋሚ እንደምንነሳ፣ ያምናል ድጋሚ ነገራችን እንደሚሰራ። ምክንያቱም እሱ ታማኝ ስለሆነ፣ እሱ ሁሉን ቻይ ስለሆነ ማለት ነው። እና የሚያስጨንቀንን ነገር በሱ ላይ እንጣለው ልላችሁ እወዳለሁ። ጸጋ ይብዛላችሁ። ተባረኩ።